ሰላም እንዴት ናችሁ? አዲስ አበባ ውስጥ ብዙ አብያተ ክርስቲያናት እንዳሉ ይታወቃል። ከነዚህ አብያተ ክርስቲያናት ቅድሚያ የተገነቡት የትኞቹ አብያተ ክርስቲያናት ናቸው የሚለውን ስንመለከት ወደ ቀራኒዮ መድኃኔዓለምና የካ ሚካኤል ቤተክርስቲያን ይወስደናል ማለት ነው። በዛሬ ጉብኝቴ የማስጎበኛችሁ ቀራኒዮ መድኃኔዓለምን ይሆናል ማለት ነው። ቀራኒዮ መድኃኔዓለም የተመሰረተው በ1826 ዓመተ ምህረት ሲሆን በወቅቱ የነበሩት ንጉስ ሳህለ ስላሴ ይባላሉ። ከዛሬ 190 ዓመት በፊት ማለት ነው የተገነባው። ቤተክርስቲያኑ አዲስ አበባ ውስጥ ቅድሚያ የተሰራ ቤተክርስቲያን ተብሎ የሚታሰብ ነው። ግንባታ ደረጃ ማለት ነው። ምክንያቱም በ3ኛው ክፍለ ዘመን ዋሻ ሚካኤል በእነ አብርሃ አጽብሃ ተፈልፍሎ አገልግሎት ሲሰጥ እንደነበር ይታወቃል። በግንባታ ደረጃ ግን የቀራኒዮ መድኃኔዓለም የቅድሚያውን ስፍራ ይወስዳል ማለት ነው። እናም እንደምትመለከቱት ቤተክርስቲያኑ በጣም ውብ ነው። ከፍ ያለ ቦታ ላይ ስለሰራ ከቤተክርስቲያኑ ሆናችሁ ሙሉ አዲስ አበባ መጎብኘት ትችላላችሁ። የሚገኘው ቀራኒዮ አካባቢ ነው። እንዲሁም ደግሞ ቤተክርስቲያን ውስጥ ሙዚየም ይገኛል። ሙዚየሙ በተለያዩ ነገስታት አማካኝነት ለቤተክርስቲያኑ ንዋየ ቅዱሳት እንዲሁም ደግሞ ለቤተክርስቲያኑ መገልገያ የሚሆኑ መሳሪያዎች ይገኛሉ ማለት ነው። ቦታው ላይ ብትገኙ ሙዚየሙን በመግባት የተለያዩ ንዋየ ቅዱሳትን ማየት ትችላላችሁ። እንዲሁም ደግሞ ቤተክርስቲያኑ ጥንታዊ ስለሆነ ጥንታዊ አሰራር ጥበቡን ትመለከቱበታላችሁ ማለት ነው። ከወደዳችሁት ላይክ ማድረጋችሁ እንዳረሱ፣ ፎሎ እንዳይረሳ። በሌላ ቪዲዮ እስክንገናኝ ባይ ባይ ቻው።